እፎይታዎች ነን። ዛሬ ደግሞ በቤት ቆጣሪ የሚሰራውንና የራሱ ሳከር የተገጠመለትን በደቂቃዎች ውስጥ በርካታ እህሎችን መፍጨት የሚያስችለውን ዘመናዊ የእህል ወፍጮ ነው ይዤላችሁ የመጣሁት። በተለይ በወፍጮ ስራ ላይ ተሰማርታችሁ የምትገኙ ሰዎች ይሄንን ወፍጮ ካያችሁ በኋላ የድሮውን ወፍጮ ትጠቀማላችሁ የሚል እምነት የለኝም። እንደምታዩት የራሱ ሳከር የተገጠመለት ነው። በደቂቃዎች ውስጥ በርካታ እህሎችን የመፍጨት አቅም ያለው ነው። ከዚህ በተጨማሪ ደግሞ በቤት ቆጣሪ መስራቱ ተመራጭ አድርጓል። 20 ጊዜ ኮፕሊንክ ፎሎው እና ሼር አድርጉ። ለበዓል ከፍተኛ የሆኑ ሽልማቶችን አዘጋጅተናል። ኮሜንት ላይ ደግሞ እፎይታ እያላችሁ ጻፉ። እንደምታዩት የመፍጨት አቅሙ በጣም ከፍተኛ ነው። ነገር ግን በቤት ቆጣሪ ይሰራል። የራሱ ሳከር ተገጥሞለታል። የትኛውንም አይነት እህል ደግሞ በደቂቃዎች ውስጥም ሽክ አድርጎ ይፈጫል። እፎይታ ሁሌም አንደኛ ነው የምንላችሁ ለዚህ ነው። ከዚህ በተጨማሪ ከ50 ሺህ ብር ጀምሮ የደረቅ ሳሙና ማምረትና ማከፋፈል ቢዝነስን እናስጀምራቸዋለን። ደረቅ ሳሙናዎችን፣ የገላ የልብስ ሳሙናዎችን እያመረታችሁ በ50 ሺህ ብር በቤት ውስጥ እናንተ በአጭር ጊዜ ሀብታም ትሆናላችሁ ማለት ነው። ሌላኛው የአጃክስ ማምረትና ማከፋፈል ቢዝነስ ሲሆን በቤት ቆጣሪም በስሪፌዝም የሚሰሩ የተለያዩ አይነት ማሽኖችን ገዝታችሁ ስልጠናውን፣ ጥሬ ዕቃውን የሚያስፈልጉ ነገሮችን በሙሉ እፎይታ ማርኬቲንግ ያመቻችላችኋል። በዓል እየደረሰ ነው። ይሄንን የሽንኩርት መፍጫ፣ የገብስ መፈተጊያ እንዲሁም ደግሞ የበርበሬ መደለዣ 3 በአንድ የሆነ አንዱ ማሽን ሶስቱንም የሚሰራ እንደምታዩት ገብሱን በደንብ አድርጎ ይፈትጋል፣ ሽንኩርት ይፈጫል። ይሄን ገዝታችሁ ሚሊዮነር ሁኑ። ከዚህ በተጨማሪ ሻማ ማምረት ቢዝነስ ከ17 ሺህ ብር ጀምሮ ልትጀምሩት የምትችሉና በቤት ውስጥ ሊሰራ የሚችል ነው። ፎሎ ሼር ኮፒ ሊንክ አድርጉ። በአጭር ጊዜ ሀብታም